ብዙ ኢንቨስተሮች አንድ ትልቅ ስህተት ሳያውቁ የሚያደርጉት ነገር ቢኖር የተሳሳተ የማሽን አቅራቢ መምረጥ ነው። ይህም እስከ $100,000 የሚደርስ ኪሳራ ሊያመጣ ይችላል እንደ የማሽኑ አይነት። ዛሬ ግን ምርጥ የማሽነሪ አቅራቢዎችን እንዴት እንደሚመርጡ አሳይዎታለሁ። ነገር ግን ከማሽን ዝርዝር ውስጥ ብዙ ሊታዩ የሚገቡ ነገሮች እንዳሉ ሆነው ማለት ነው። የማሽነሪ አቅራቢ ምርጫ በፋብሪካ ስኬት ውስጥ ቁልፍ ሚና ያለው ነው። መልካም ማሽን ማለት ፍጥነት፣ ጥራት እና ትርፍ ማለት ነው። ነገር ግን የተሳሳተ ማሽን ይህን ሁሉ ከመቀነሱም በተጨማሪ ብዙ ጊዜ መቆም፣ ጥገና እና የገንዘብ ኪሳራ ያመጣል። ምንም እንኳን የአምራች ፋብሪካዎች ጥራት ልዩነት ቢኖረውም፣ በአብዛኛው ግን ከአምራች ሀገራት አንጻር ስናወዳድር ቻይና የቻይና የማሽነሪ አቅራቢዎች በዝቅተኛ ዋጋ ይታወቃሉ። ትክክለኛውን አቅራቢ መምረጥ ከቻሉ ለአዲስ ኢንቨስተሮች ጥሩ አማራጭ ናቸው። በአሁኑ ጊዜ በኢትዮጵያ አብዛኛውን ጊዜ ተመራጭ ናቸው፣ ነገር ግን ጥራት ከኩባንያ ወደ ኩባንያ ስለሚለያይ ከፍተኛ ጥንቃቄ ይፈልጋል። ቱርክ የቱርክ ማሽኖች መካከለኛ ዋጋ እና የተሻለ ጥራት ያላቸው ሲሆን፣ በኢትዮጵያ ብዙ ፋብሪካዎች የቱርክ ማሽኖችን እየጠቀሙ ይገኛሉ። አውሮፓ የአውሮፓ ማሽኖች ከፍተኛ ጥራትና ረጅም ዕድሜ ያላቸው፣ ነገር ግን ዋጋቸው ከፍ ያለ ቢሆንም ትልልቅ ኢንቨስተሮች ብዙ ጊዜ ይመርጡታል። ነገር ግን ከላይ የተጠቀሰው ከሀገር አኳያ ያለውን የጥራት ደረጃ እንጂ የትኛውንም ፋብሪካ ከመግዛትዎ በፊት ባለሙያ ማማከር እንዳለብዎ መዘንጋት የለብዎትም። አብዛኛውን ጊዜ ጥቂት የማይባሉ ኢንቨስተሮች ከሚያደርጉት ትልልቅ ስህተቶች መካከል ዋጋን ብቻ ማየት መወሰን፣ ባለሙያ ሳያማክሩ መወሰን፣ የቀድሞ ደንበኞችን አለመጠየቅ፣ ከሽያጭ በኋላ ያለውን አገልግሎት አለመጠየቅ እና ስፔር ፖርት አለመጠየቅ፣ በተለይም የማሽን ዝርዝሮች በጥንቃቄ አለማየትና ባለሙያ አለማማከር በዓመት እስከ $100,000 ሊያሳጣ ይችላል። ትክክለኛ አቅራቢ ለመምረጥ በኢትዮጵያ የገባና የተተከለ ፋብሪካ ይመልከቱ። ከደንበኞች ጋር ይነጋገሩ። ማሽኑን በሥራ ላይ ይመልከቱ። የሰርቪስ እና ስፔር ፓርትስ አቅርቦት ይረጋግጡ። የዘርፋን ባለሙያ ያማክሩ። ሁልጊዜም ቢሆን የዛሬ ትክክለኛ ውሳኔዎች ለነገው አትራፊ ንግድዎ መሠረት ናቸው። በመሆኑም እርስዎም ፋብሪካ ለማቋቋም ተዘጋጅተው ከሆነ ከባንክ ፕሮፖዛል ጀምሮ ማሽን መረጣ አስተክሎ እስከ ማስረከብ ድረስ ያለውን እናማክርዎታለን። ይደውሉ 2519131980። እንዲሁም እንደዚህ ያሉ ቪዲዮዎች ለማግኘት ከፈለጉ ኮሜንት፣ ሼር፣ ሰብስክራይብ ያድርጉ።